ምርጥ የሆነውን ነገር መመኘት ምርጥ የሆነውን ነገር ማግኘት ነው ቶፒካችን። wishing for the best and getting the best። ግን ቤስት ስንል ምን ማለት ነው ብለሽ የጠየቅሽው በጣም አስፈላጊ ነው። ግን ከትልቁ ልጀምርና ወደሱ መጣለሁ። አንድ ስቶሪ ልንገርሽና በሱ ላይ ቤዝድ ሆኜ ከዛ ቤስት ደግሞ ማለት እንደሆነ እናስረዳለን። አሁን እስራኤል የምትባል ሀገር አለች አይደል? እስራኤል ስሟን ያገኘችው ከአንድ ሰው ነው። እስራኤል ከሚባል ሰው ነው ያገኘችው፣ ኢንዲቪጁዋል ነው። ይሄ ደግሞ እስራኤል የሚባል ሰው ቀድሞ ስሙ ያዕቆብ ነበር፣ ጃኮብ ነበር ስሙ። አባቱ ይስሐቅ ነው፣ እናቱ ርብቃ ነች። መንታ ወንድም ነበረው። ርብቃ ማህፀን ውስጥ መንትያ ወንድም ነበረው። ግን ይሄ አይደንቲካል ትዊንስ ሳይሆኑ ፍራተርናል ትዊንስ ናቸው፣ የተለያዩ ናቸው። እና ወንድሙ ኤሳው ይባላል፣ ፀጉራም ነው። ይሄኛው ደግሞ ያዕቆብ ደግሞ ለስላሳ ነው። እና ካደጉም በኋላ ኤሳው አዳኝ ነው የሆነው። ያድናል፣ አድኖ ያመጣል፣ ስጋ ይዞ ይመጣል ምናምን። ያዕቆብ ወንድምየው ደግሞ ከእናቱ ጋር ነው የሚውለው። ወጥ ይሰራል፣ ሽንኩርት ይከትፋል፣ አብሮ በጣም ሶፍት ነው። እና እናትየው እሱን ትወደዋለች፣ ያዕቆብን ትወደዋለች በጣም አብሯት ስለሚውል። ብቻ ብኩርና የሚባለውን የፈርስት ቦርን ራይት የሚባለውን በምስር ወጥ አታሎ ወስዶበታል ያዕቆብ። እና አባቱ የመጀመሪያ የወጣው የተወለደው ኤሳው ሆኖ ሳለ ኤሳውን መባረክ ሲገባው ያዕቆብን ባርኮታል። አሁን ኤሳው በጣም ተናዷል። ያዕቆብ ፈራ እና ተሰደደ። ወንድሜ እንዳይገለኝ ብሎ ተሰደደ። ወደ ዘመዶቹ ሀገር ነው የሚሄደው። እዛ ዘመዶቹ ሀገር ላባ የሚባል ዘመድ አለው እንዳጎት። ይሄ ደግሞ ላባ 2 ልጆች አሉት፣ ሊያና ራሄል የሚባሉ ልጆች አሉት። አሁን ያዕቆብ ይሄዳል ወደዛ፣ ጃኮብ ይሄድና እዛ ሀገር መኖር መስራት ይጀምራል ዘመዶቹ ጋር። ከሁለቱ ልጆች ከሊያና ከራሄል ራሄል በሀገር የታወቀች ቆንጆ ነች። በቤተሰብ ብቻ ሳይሆን በሀገሩ የታወቀች ቆንጆ ነች። ቅዱሱን መጽሐፍ ራሱ ቆንጆ ይላታል። በጣም ቆንጆ ነች። ምን አይነት ቁንጅና መሰለሽ? ይሄ የሰለሞን መኃልየ ላይ ቆነጃጅት አይተው አደነቋት የምትባል ሴት አለች። ለምንድነው ቆነጃጅት አይተው አደነቋት የሚለው? ወንዶች ቆንጆ ሴትን ቢያደንቁ ምንም አያስገርም አይደል? የተለመደ ነው። ሴቶች ካደነቋት ግን በጣም ቆንጆ ነች ማለት። እንደውም ልዩነት አለው ይባላል። ወንዶች የሚያደንቋት ቆንጆና ሴቶች የሚያደንቋት ቆንጆ ይለያያል ይባላል። ምክንያቱም የወንዶች የወንድ ጌዝ ሜል ጌዝ ይባላል እና አትራክት የሚያደርጋቸው ነገሮች አሉ እና እሷን ነው ቆንጆ የሚሉት። ሴቶች አይተዋት ግን ካደነቋት በጣም ቆንጆ ነች ማለት ነው። ልቅም ያለች ነች ማለት ነው። ራሄል እንደዛ አይነት ሴት ነች። ይሄን ስናነሳ እያየሁ ነበርና በዓለም ላይ ፒፕልስ ማጋዚን የሚባል መጽሔት አለ እና በዓለም ላይ ከሚታወቁ ሰዎች ከሚታወቁ ሴቶች የመጨረሻዋ ቆንጆ ማነች ብሎ ያወጣል እና በተደጋጋሚ 5 ጊዜ ያሸነፈችው መሰለች ጁሊያ ሮበርትስ ነች። ጁሊያ ሮበርትስ አክትረሷ ጁሊያ 5 ጊዜ በ99 በ2000 በ2010 በአመታት ልዩነት ጁሊያ ሮበርትስ ነች አንደኛ ተብላ። ለምንድነው ጁሊያ ሮበርትስን ወንዶች ብቻ ሳይሆን ሴቶች ያደንቋታል፣ ቆነጃጅት አይተው ያደንቋታል። እና ጁሊያ ሮበርትስ 5 ጊዜ ከታዋቂ ሰዎች የመጨረሻዋ ቆንጆ ተብላ ትመርጣለች። ይሄ የፊት ሲሜትሪ ይወስዳሉ ምናምን የተለያየ ነገር ወስደው 5 ጊዜ መርጧታል። ሴቶች የሚያደንቋት ቆንጆ ማለት ነው። የኛ ሀገር አልተሰራም እንደዛ እና ልታሸንፊ ትችላለህ። አሁን እንደውም ጥሩ ነው እኮ ሴቶች የተደናነቅን ነው፣ በደንብ የተደናነቃችሁ ነው አይደል? እኔ ሴቶች ሲያደንቋት የሰማሁት ኢትዮጵያ ውስጥ ሳያት ደምሴ ልክ ነበር። አርቲስት ልትይ ነበር በእውነት? አሁን ከሴቶች እንግዲህ ከታዋቂ አድንቂ ብትለኝ ልልክ ነበር ሳያት አይ ቲንክ ይገባታል ብዬ እላለሁ። የኢትዮጵያ ጁሊያ ሮበርትስ ልንላት እንችላለን። አክቲንጉም ስላላት ሞዴልም ነች እና እንትኗንም ቁንጅናዋንም ከወሰድሽው ምናልባት ልታሸንፍ ትችላለች። ሴቶችም ሲያደንቋት ሰምቻለሁ፣ አርቲስት ሳያት ደምሴ። እና ይቺ ራሄል እንደዛ በጣም የምትደነቅ ነች፣ በሀገሯ በጣም የምትደነቅ ቆንጆ ሴት ነች። አሁን ያዕቆብ ሄደ፣ ስራ መስራት ጀመረ፣ በጎች ይጠብቃል፣ የሚያደርገውን ያደርጋል። አንድ ቀን ጠራው ላባ
ላባ ጠራውና ዘመዴ ስለሆንክ ወንድሜ ስለሆንክ ለምን በነፃ ታገለግለኛለህ? አግሪመንት እናርግ፣ ልክፈልህ። ምንዳህ ምንድን ነው? ደሞዝህ ምንድን ነው አለው። ምን ልክፈልህ? ምን ልስጥ ስለምትሰጠኝ አገልግሎት አለ። ያዕቆብ ምን አለ መሰለሽ? 7 ዓመት ትገዛልሃለሁ አለ። 7 ዓመት ቀጥ ብዬ እሰራለሁ፣ ምንም ደሞዝ አልቃል፣ ሌላ ነገር አልጠይቀህም። 7 ዓመት ትገዛልሃለሁ፣ ራሔልን ስጠኛለሁ። ራሔልን ስጠኝ ማለት ራሔል እኮ የሀገሩ ቆንጆ ነች። ያዕቆብ ደግሞ ምን አለው በዛ ሰዓት? ምንም ገንዘብ የለው፣ ንብረት የለው፣ ምን የለው። ላባ ጋር ተቀጥሮ እየሰራ ነው። እና ራሔልን ስጠኛለሁ። በጣም ድፍረት ነበረ አጠያየቁ። በጣም ደፋር ነው። ራሔልን ስጠኝ፣ 7 ዓመት ደሞዝ አልፈልግም አለ። እያያት ነበረ፣ ወዷታል፣ ፍቅር ይዞታል። እና 7 ዓመት እገዛለሁ ስለሷ አለ። በእኛ ዘመን ብትለውጨው አንድ ከተማ የመጨረሻዋ ቆንጆ ምን አይነት ሰው ነው የምታገባው? ፕሮባብሊ በጣም ኢንፍሉዌንሻል የሆነ ገንዘብ ያለው ድርጅቶች ያሉት ምናምን ሰው ነው እንደው ደፍሮ የሚጠይቃት። የተማረች ደግሞ ከሆነች ብዙ ጊዜ እኮ ለመጠየቅም ይደፍራል፣ ያስቸግራል፣ ያስፈራል። እና ራሔልን አለ ራሔል she's the best that we have። እኔ the best ነው የምፈልገው። የሀገራችን እኮ ምርጧ እሷ ነች። እሷን ነው የምፈልገው አለ። ምርጡን ነገር ነው የሚፈልገው። እሱ ያለበትን ሁኔታ አላየም። ምርጡን ነገር ነው የሚፈልገው። በቃ ያለችውን ወዷታል። ቤስት የተባለችዋን እሷን እፈልጋለሁ። 7 ዓመት ትገዛለሁ አለ። በጣም የሚያስገርመኝ ነገር ነው። ለራሔል 7 ዓመት ትገዛለሁ፣ ሌላ ደሞዝ አትከፍለኝም፣ እሷን ትሰጠኛለህ አለው። በጣም የሚገርመው ነገር ሌሎች ነገሮች ተፈጥረዋል፣ ግን 7 ዓመት ተገዛ ያዕቆብ። 7 ዓመት ሰራ፣ ራሔልን አግብቷል። እሱ ቤስት ያላትን ለሱም በሀገሩም ቤስት የተባለች ነበረችና እሷን አገባ። 7 ዓመት መስራት ቀላል ነገር አይደለም። ሌላም እኔ በግል ማውቃት ሴት ነበረችና እያየናት አሁን ይችን ማን ነው የሚያገባት እንል ነበር። ከቁንጅና የተነሳ ቁንጅናዋ፣ ካራክተሯ፣ ፐርሰናሊቲዋ ግን አሁን ይችን ልጅ ማን ነው የሚያገባት እንል ነበረ። እና ምንድነው እስከዛሬ ማድነቅ የምናውቅ መስሎ ኖረን መልክሽ ውበትን አስተማረን የተባለላት አይነት ነች ልጅቷ። እና ከዛ አንድ ልጅ ተነሳና እኔ በጣም ወዳታለሁ ላገባት ትፈልጋለሁ አለ። አትቀልዳል ነው ምን ማለት ነው? አይሆንም እንዳይሆንም አለው። በቃ በጣም እንትን ብላ ስለምትታይ ነው፣ ተውባ ስለምትታይ ነው። እና አትቀልዳል ነው። በኋላ እሱም ጠየቃት። አይ ቲንክ እሷም እኔ ያለሁበት አካባቢ እንዳትገኝ ካሁን በኋላ አለችው መሰለኝ። መጀመሪያ ላይ እንደው እኔ በደረስኩበት እንዳትደርስ አለችው። ልጁ ግን ጸለየ፣ ጸና። በቃ አይ ቲንክ እግዚአብሔር ነው መሰለኝ ልብ ውስጥ ያስቀመጠው። ጥሩ ልጅ ነው ለነገሩ፣ እሱም ጥሩ ልጅ ነበረ። ከዛ አገባት። የልቡን ምኞት ደግሞ እሱ አገኘ። የልብ ምኞት የሚሳካበት ጊዜ አለ። የልብ ምኞት የሚሆንበት ጊዜ አለ፣ የሚሳካበት ጊዜ አለ። የሰው ልጆች ስንሆን ከፈጣሪ ጋር የተለያየ አይነት ግንኙነት አለን። ፕሮፐርሊ የሚጸልዩ ሰዎች አሉ፣ ግን አንተ ታውቃለህ የሚሉም አሉ። በቃ ማታ ላይ አንተ ታውቃለህ የሚሉ አሉ። ወይም ተመስገን፣ ይቺው ልትሆን ትችላለች ጸሎታቸው፣ ተመስገን አንተ ታውቃለህ የሚል አጭር ጸሎት የሚጸልዩ አሉ። ግን አብዛኛው ሰው ይቺን ታክልም ብትሆን በአንድ ቃልም ቢሆን ይጸልያል። አሁን 3 አይነት ነገሮችን እግዚአብሔር ይመልሳል። ሁሉም እንደ ሃይማኖቱ ይጥራው አምላኩን። 3 ነገሮችን ይመልሳል እግዚአብሔር። አይነት ነገሮችን ይመልሳል። አንደኛው መሰለሽ የምትለምኘውን ይሰጥሻል፣ የምንለምነውን ይሰጠናል። ማለት እንዲህ አድርግልን ብለን ስንጠይቀው እሱን ያደርጋል። ፈቃዱ ፈጽሞ ከፈቃዱ የተለየ ካልሆነ በስተቀር ወይም ደግሞ የሚጎዳንን ነገር ጠይቀን ካልሆነ በስተቀር ይሰጣል። ሰው የለምነውን ነገር በትክክል የሚለምነውን ነገር ፈጣሪ ይሰጣል። ሁለተኛ ግን ያለመንሽውን ግን በልብሽ የተመኘሽውን the desire of your heart ደፍረን የማንጠይቃቸው ነገሮች አሉ። ደፍረን አንጠይቅ፣ ግን በልባችን ግን እንመኘዋለን። የልባችን መሻት ነው፣ የልባችን ምኞት ነው። እግዚአብሔር የለመንሽውን ይሰጣል፣ ያለመንሽውን የልብሽን መሻት ደግሞ ይሰጣል። በእግዚአብሔር ደስ ይበል የልብህን መሻት ይሰጣል እንደሚል። ሶስተኛውን የሚያስገርመኝ ያለመንሽውን በልብሽ ፈጽሞ ያልተመኘሽውን
እሱ ያሰበውን ደግሞ ይሰጣል። እሱ ያሰበውን ይሰጣል። አልጠየቅኩትም፣ አልተመኘሁም፣ እሱ ያሰበውን ደግሞ ይሰጣል። አይ ቲንክ እኔ ስለ አምላክ ያለን ፐርስፔክቲቭ አንዳንድ ጊዜ በአንዳንድ ግለሰቦች ትምህርት ላይ እናደርግና እሱ ለሱ ያለን እይታ በጣም ጨካኝ፣ በጣም ዝም ብሎ የሚቀጣ እየተከታተለ የሚበቀል በጣም ኃይለኛ አድርገን እንስለዋለን። ግን በትክክል ካየሽው ደግ ነው፣ ቸር ነው፣ መልካም ነው። ፈጣሪ እንደዛ ነው እና ቂመኛ ሰባኪ ቂመኛ አድርጎ ይስለዋል፣ በቀለኛ ሰባኪ በቀለኛ አድርጎ ይስበዋል። አለ ዲሲፕሊን ያደርጋል፣ ግን እንደዛ አይደለም። የለመንሽው ነገር ተደርጎልሽ ያውቃል? በጣም ብዙ አይደል? ያለመንሽው የልብሽ መሻት የሆነ ነገር ተደርጎልሽ ያውቃል? ያውቃል፣ እርግጠኛ። ፈጽሞ ደግሞ ያላሰብሽው ያለመንሽው ያልተመኘሽው ነገር ገጥሞሽ ያውቃል? እንደዛም ያውቃል አምሹር ያስባል። የኔ ምሳሌዎች ልንገርሽ። አንደኛ የለመንኩትን የሰጠኝ ልንገር። ስለኛ የምናወራው እንትን ነው፣ የኖርነውን ነገር ማስተማር ስላለብን ነው። ከህይወት ነው ትምህርት የምታስተምሪውና እኔ ሃይስኩል በጨረስኩበት ዘመን ዩኒቨርሲቲ መግባት በጣም ከባድ ነበር። 2 ነው ዩኒቨርሲቲ እንደዚህ ነው ያለው እና ዩኒቨርሲቲ መግባት በጣም ከባድ ነው። በተለይ ደግሞ ሜዲካል ስኩል መግባት ከባድ ነው። ይበላል ከአገሩ ከመላው ሀገር የሚገባው 67 ሰው ነው። ስለዚህ ከመላው ከ12ኛ ክፍል ከተፈተኑት 67 ሰው የሚገባ ከሆነ ከነሱ አንዱ መሆን ቀላል ነገር አይደለም። እና የዛ ጊዜ ጸሎትም አላውቅም፣ ግን በማውቀው ቋንቋ ግን ጸልያለሁ። ማለት እንትን አይደለም ይሄ ፎርማል ጸሎት ምናምን አላውቅም። መግባት ፈልጋለሁ። ጤቴም ጥሩ ነው የሚያስገባ ነው፣ ግን ውጤትን ኖሮሽም ላትገቢ ትችያለሽ። የዛ የሚያስገባው ከፍተኛ ነጥቦች ነበሩ ሜዲካል ስኩል የሚያስገቡት። ከዛ የለመንኩትን አድርጎልኛል። ሜዲካል ስኩል ገብቻለሁ። ከ60 ሰዎች መካከል ከ60 ተማሪዎች መካከል አንዱ ሆኛለሁ። ቆይቶ ደግሞ ጸሎት ከተማርኩኝ ጸሎት ምን ማለት እንደሆነ ከተማርኩኝ በኋላ ደግሞ መማር የምፈልጋቸው ሁሌ የማነሳቸው ሳይኮሎጂ፣ ቴዎሎጂ ምናምን ደግሞ ጠይቄያለሁ። በስነ ስርዓት እንደዚህ መማር እፈልጋለሁ፣ እንደዚህ መማር እፈልጋለሁ ብዬ ለምኛለሁ፣ ጠይቄያለሁ፣ አድርጎልኛል። ሌሎችም ብዙ ነገሮች አድርጎልኛል። ይሄ ምሳሌነቱ ምንድን ነው? የምንለምነውን ይሰጠናል ለሚለው ነው። ያለምንኩትን የልቤ መሻት የሆነውን ደግሞ ሰጥቶኛል። ምን እንደሆነ ልንገርሽ። አንድ ጊዜ ቤት ያከራየኝ ሰው ሲመጣ እኔ ጋር ልጆቹን ይዞ ይመጣል። 2 ሴት ልጆች ነው ይዞ ይመጣው፣ እኔ ልጆች ሳይኖረኝ። ሳያቸው ደስ ይለኛል። 2 ሴት ልጆች በቃ ያምሩበታል፣ እንደው ጌጡ ናቸው ራሱ። እና እኔ በልቤ 2 ሴት ልጆች እንዲኖሩኝ እመኛለሁ፣ ግን አልጸለይኩም። ፕሬዚደንት ኦባማ መጀመሪያ ስናውቀው፣ ኦባማ ተገልጦ ስናውቀው ኦዳሲቲ ኦፍ ሆፕ የሚል መጽሐፍ ጽፎ ምናምን አይ ቲንክ ሺካጎ ነበር ስናውቀው ከ2 ሴት ልጆቹ ጋር ነው ታድለው ነበር። ስለዚህ 2 ሴት ልጆች እንዲኖሩኝ ተመኝቻለሁ፣ ግን በፍጹም ይኖረኝ ብዬ አልጸለይኩም። የልቤ መሻት ግን ነበር። ከዛ ቆየ ልጆች እናት ሳገባ አሜን ወዳጅነት ተወለደች። አለሜዳ ካሊፎርኒያ ኦክላንድ ነው የተወለደች። በአመቱ ደግሞ ግሬስ ወዳጅነት ተወለደች። ሪችመንድ ቨርጂኒያ ነው የተወለደችው። አሁን እነዚህ ልጆች ህይወቴን ለወጡት። በጣም ደስተኛ ሆንኩኝ። በጣም ደግሞ የሚገርሙ ልጆች ናቸው። አስተዋውቅሻለሁ አንድ ቀን። በጣም የሚገርሙ እነዚህ 2 ሴት ልጆች እንዲሰጡኝ እኔ እግዚአብሔር በሚያውቀው አልጸለይኩም፣ አልጠየቅኩም። የልቤ መሻት ነበረ፣ ግን ደፍሬ ግን እንደዚህ ብዬ አልጠየቅኩም። ግን ሳልጸልይ ደግሞ የልቤ መሻት ሰጠኝ። ስለዚህ የለመነውን ይሰጠናል፣ ያለመነውን የልባችንን መሻት ይሰጠናል። ያለመነውንም ያልተመኘውንም ይሰጠናል አለን። ያለምነውንም ያልተመኘነው ፈጽሞ በህልሜም በእውኔም እንደሚባለው ማለት ነው። ያላሰብኩት እሱን ደግሞ በአንድ ምሳሌ ልንገርሽና አስፈላጊነቱን ግን በኋላ ታየዋለሽ፣ እንዴት ከአደጋ እንዳዳነኝ። አሁን የምነግርሽ ጉዳይ ከከፍተኛ አደጋ አድኖኛል። እንዲሁ ቀላል አይደለም። እሺ ግሪን ካርድ ነበረኝ፣ የመኖሪያ ፈቃድ የአሜሪካ። በየአመቱ መሄድ ነበረብኝ። ግሪን ካርዱ ራሱ ካለሽ በየአመቱ መሄድ አለ። አሁን በ6 ወር አድርገውታል፣ አክብደውታል በአጠቃላይ እና በየአመቱ ሄዳለሁ። አንድ ቀን አውርቼልሻለሁ። አንድ ቀን ስገባ ሴት ኦፊሰር ነች ፖሊሷ። ካልኖርክበት ለምን አትመልስልንም አለች፣ መኖሪያ ፈቃድ። ከዛ ትንሽ ኢሪቴትድ ሆንኩኝ። በኋላ ውስጥ ከየት እንደመጣ አላውቅም። ለዜግነት ለአሜሪካን ሲቲዝንሺፕ እንዳመለክት ውስጥ የተሰማኝ
ሊሆን አይችልም። አዲስ አበባ ተመልሼ የመጣው ፎርሙን ሞላው። ዝም ብዬ አንድ የዛ ጊዜ ኢንተርኔት ካፌ ምናምን ነበር እንደውም ኢንተርኔት የሚገኝ እዛ ሞላውና ላኩት። በ6 ወሩ ከኤምባሲ ደወሉልኝና አሻራ ጠየቁኝ። አሻራ ሰጠው። እንደገና በ6 ወሩ ቨርጂኒያ ለኢንተርቪው ጠሩኝ። ለኢንተርቪው ሄድኩኝ። ሙሉ በሙሉ የማሟላ ጉዳይ አልነበረም፣ ግን ሰማያዊ ጣልቃ ገብነት ነበረ። ዜግነቱን አገኘው። አሜሪካን ፓስፖርት ያስኩኝ። እሺ ጥሩ ነው። እኔ አሜሪካዊ ለመሆን አሜሪካ ፓስፖርት እንዲኖረኝ አልጸለይኩም። እኔ አሜሪካዊ ለመሆን የአሜሪካ ፓስፖርት እንዲኖረኝ አልተመኘውም። ይቻላልም ብዬ አላሰብኩም። ከዛ አልጸለይኩምም አልተመኘውም፣ ግን ሆነ። ስለዚህ ፓስፖርቱ ይዤ መጣሁ። ያው እኔ ኢትዮጵያ ነው የምኖረው፣ ሁሉ ነገር ኢትዮጵያዊ ነው። አሁን ይሄ አንድ ቀን እንዴት እንደጠቀመ ልንገርሽ። አሁን በስልጣን ላይ ያለው መንግስት ከመምጣቱ በፊት አንድ ሰው በሆነ ጉዳይ ከኔ ጋር ይጋጫል፣ ግን እሱ ነው መጥቶ የተጋጨኝ። ግን ያ ሰው ቸርች አካባቢ ያለ ነው፣ ነብይ ተብሎ የሚጠራ ነው፣ ፕሮፌት ነው እና ፕሮፌት ነው። በሆነ ጉዳይ እንነጋገርና ይዝትብኛል። ማን እንደሆንኩኝ አታውቅም ይለኛል። ለካ በወቅቱ ከነበረው መንግስት ጋር ጀነራሎቹ በጣም ከፍተኛ ጀነራሎችን ያውቃል። በኋላ ሰማ የሆነ እሱ አካባቢ እሱ አዳራሽ አካባቢ እንኳን ሰው ከረበሸ ስልክ አንስቶ ደውሎ በ15 ደቂቃ ሙሉ ፖሊስ ነው የሚመጣው፣ ወታደር ነው የሚመጣው። ስለዚህ እንዲህ ነው በቃ በስልጣን ነው የሚመላለሰው ልጁ። ለዚህ ነው ማን እንደሆንኩ አታውቅም ያለኝ። ከዛ ተጋጨንና ሳየው ብዛቻውንም ሳየው አቅምም እንዳለው ገባኝ፣ ሊጎዳኝ እንደሚችል ገባኝ። በዛ ሰዓት ማንም ማውቀው ባለስልጣን የለም። ስለዚህ ምንድን ነው ያደረኩት? ቀጥታ አሜሪካን ኤምባሲ ሄድኩኝ። ኢንሲደንት ሪፖርቲንግ የሚባል አለ ለሲቲዘንስ፣ እዛ ላይ ሞላሁ። እንዲህ አይነት ሰው እንዲህ ዛቻ ዝቶብኛል ብዬ ሞላሁ። የእውነተኛ አደጋ ነበር አደጋው። ከዛ ዝቶብኛል ብዬ ሳስገባ እዛው ጋር አሜሪካዊ ኦፊሰር አለ። ካርዱን አወጣና ሰጠኝ። እኛ የምናደርገውን አሁን እናደርጋለን፣ ኤኒታይም በየትኛውም ሰዓት ኮሽ ቢል ቀጥታ ስልኬ ላይ እጅ ስልኬ ላይ ደውልኛል። እሺ አልኩት። ከዛ እነሱም እንዳደረጉ አላውቅም፣ እሱም እኔ ገብቼ እንዳመለከትኩ አወቀ። ከዛ ሰላም ፈጠረ፣ ይቅርታ ጠየቀኝ፣ ሰላም አደረግን። አሁን ስሙን ስላላነሳው ማንም አይገምትም እሱ መሆኑን፣ ማንምም እንዳይገምታ ያገኘው እና ሰላም አደረግን። እንዲሁ ታሪኩን ማንሳት ስላለብኝ ነው። ግን ያቺ ፓስፖርት ለዛ ጊዜ ግን አተረፈች፣ ለዛ ጊዜ ግን አትርፋኛለች። ምክንያቱም አደጋ ነበር የሚሆነው። በኋላ በይቅርታ ታለፈ። ይህን ግን ሲያደርግ እሱ እንግዲህ አንዳንዴ እግዚአብሔር ያላየሽውን የወደፊት ነገር ስለሚያይ በምክንያት ነው የሚያደርገው፣ በምክንያት ነው የሚያደርገው። እና አልለመንኩም፣ አልተመኘሁም። ያልለመንኩትን ያልተመኘሁትን ደግሞ ያደርጋል። ስለዚህ ሶስቱ ምንድናቸው? የለመነውን ያደርጋል፣ ያልለመነውን በልባችን የተመኘነውን ያደርጋል፣ ያልለመነውንም ያልተመኘነውንም እሱ ያሰበውን ቀድሞ ያየውን እሱን ያደርጋል።